ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ እጅግ የሚገርም መረጃ ይዘንላችሁ ቀርበናል። በሩታና በአብርሃም ያላሰበውን ስጦታ አዘጋጅታለች። በሌላ በኩል ደግሞ ያለው ነገር አቅጣጫውን እየቀየረ ነው። ሩታ ላም ወደ ሕግ ልትገትራት እንደሆነ መረጃዎች ወጥተዋል። ሜላስ አብርሃምን ለማሳመን ምን እያደረገች ነው? አቤልና ብሩክስ ምን አሉ? ሁሉንም ዝርዝር መረጃ ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ ማድረግ። ሩታና አብርሃም መልሰው መገናኘታቸው ለብዙዎቹ ደስታ መሆኑ አሁን ነገሮቹ ጠንከር ያሉ ይመስላል። ሩታ ለአብርሃም ትልቅ ሰርፕራይዝ ስጦታ አዘጋጅታለች። ይህ ስጦታ ግን አብርሃምን ያስደስተዋል ወይንስ ያስደነግጣል የሚለው ግን አከራካሪ ነው። ከስጦታው በበልጥ ግን ሩታ ትልቅ ውሳኔ ላይ ደርሳለች። ሄርሜላ በሕግ ለመጠየቅ ጠበቃዎችን እያነጋገረች እንደሆነ ታውቋል። ከአሁን በኋላ ለሄርሜላ ቦታ መስጠት የለብንም ስትልም ተደምጣለች። ጉዳዩ አሁንም ከማህበራዊ ሚዲያ ወጥቶ ወደ ፍርድ ቤት ሊያመራ ነው ማለት ነው። በሌላ በኩል ሄርሜላ ዝም ብላ አልተቀመጠችም። በትላንትናው ዕለት አብርሃምን አግኝታ ከሩታ እንድትርቅ ስትለው ነበረ። ሄርሜላ ብቻዋን አይደለም፣ አቤልንና ብሩክን ይዛ ነበረ የቀረበችው። አቤልና አብርሃም እንደ ወንድነቴ ልምከርህ መመክርክ ነገር አለ። ሩታ ያሰበችው ትልቅ የበቀል ስራ አለ። ህይወትን እንዳይበላሽ ከሆነ ራቅ የሚል ነው። ጓደኞቹ አሁንም ሄርሜላን እንዲደግፉ አብርሃምን ለማሳመን ከፍተኛ ጥረት እያደረጉ ይገኛሉ። አብርሃም ግን አሁንም ውሳኔው ላይ መድረስ አልቻለም። በአንድ በኩል ከሩታ ጋር መሆን ይፈልጋል፣ በሌላ በኩል ደግሞ የሄርሜላን ልመና የጓደኞቹን ምክር ሰምቶ ግራ ተጋብቷል። አብዛኛዎቹ ሰው ግን አብርሃምን በራስ መወሰን የሚችል እና በሰው ምክር የሚነዳ ነው በሚል እየተቹት ይገኛሉ። እውነቱ ሩታ ተንኳል አስባ ይሁን ወይንስ አብርሃምን ነው ራስን ማስተካከል ያልቻለው? እኛ እንደምናስበው አብርሃም አሁን ላይ ሄርሜላ ጋር በየቀኑ መገናኘት ክብራትና ክብራን፣ የዛሬው መረጃችን ይህን ይመስል ነበረ። ሩታ ሄለንን የመክሰስ ጉዳይ ምን ውጤት ይኖረዋል? ይህን የአብርሃምስ የየትኛውን ይመርጥ ይሁን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ሌሎች እንዲደርስ ደግሞ ቻናላችንን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እያወላወለ ሚስቱን ሩታ እያሳዘናት ይገኛል። ዛሬ በዚህ ቪዲዮ አብርሃም ከጓደኞቹ ጋር ሆኖ የወሰነ ውሳኔ ምንድነው? የሩታ ቤተሰቦች ያስቆጣቸው ጉዳይስ የሚሉት ዝርዝር ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክም እንዳይረሳ። ብዙዎቻችንን እያበሳጨ ያለ ጉዳይ የአብርሃም አቅም የሌላ